ሰላም ጤና ይስጥልን። እንዴት ናችሁ? ባላችሁበት ሰላምታችሁ ብዝት ትርፍርፍ ይበልልኝ። ዛሬ ደግሞ በጣም ቆንጆ አስፈላጊ የሆነ ቪዲዮ ይዤላችሁ መጥቻለሁ። እሱስ ምንድነው? በሩዝ ውሃ እንዴት አድርገን ፀጉራችንን እንዴት እንደምናሳድግ ፀጉራችንን እንዳይበጣጠስ እንዳይነቃቀል እንዴት አድርገን እንደምንጠቀመው አሳያችኋለሁ ዛሬ በዚህ ቪዲዮ ማለት ነው እና ተከታተሉኝ። በዚህ ሩዝ አዘጋጅቻለሁ። ውሃውን ጨምሬያለሁ። እናጥበዋለን። በዚህ እጣቢ ነው ፀጉራችንን የምንጠቀመው። ይሄ እጣቢ ነው ለፀጉራችን የሚጠቅመው። በጣም እጅግ ጥሩ የሆነ ይሄ የሩዝ እጣቢ ውሃ ነው። እንደምታዩት እንደዚህ ካጠብነው በኋላ ይሄንን እጣቢውን አንደፋውም። እዚህ ውስጥ ነው ያለው ነገር እና በጣም ለፀጉራችን የሚጠቅመው ነገር እዚህ ውስጥ ያለው ነው። ውሃውን አንደፋም ማለት ነው። እንደዚህ እናጠላዋለን። ቀስ ብለን ያጠለነውን ውሃችንን እዚህ ጋር እናስቀምጠዋለን። ሌላም እናጥባለን ማለት ነው። ራሱኑ መልሻውን አድርጋለሁ። እንደዚህ ካጠብነው በኋላ ሁለተኛውን ውሃውን አጥለን እናስቀምጠዋለን። አንደፋውም። ውሃውን እንደዚህ አጥለን እናስቀምጠዋለን። አሁን ደግሞ ይሄኛውን ደግሞ እናበስለዋለን። በፈላ ውሃ ጨምረን እናበስለዋለን ለ15 ደቂቃ። እንደዚህ በድስታችን ውሃው ከጨመርን በኋላ ውሃው ሲፈላ ሩዙን እንጨምራለን። ይሄው እንደዚህ እንደምታዩት ውሃው ፈልቷል። አሁን እንጨምራለን ሩዙን፣ ያጠብነውን ሩዝ እጣቢውን። ለ15 ደቂቃ እናቆየዋለን ትንሽ። አሁን የዚህኛውን ውሃ እናጠለዋለን። እንደዚህ ከበሰለ በኋላ ውሃውን እናጠለዋለን። ይሄው የበሰለ ሩዙን እናጠለዋለን። በዚህ እንጨምረዋለን። ውስጡ ተደፋ ትንሽ። የበሰለውን ውሃ እንደዚህ አጠለነዋል። ይሄ በድስት ጥደድ የበሰለው ነው። ቅድም አጥበን ያስቀመጥናቸው እጣቢዎችን እናመጣለን፣ እንጨምርበታለን። እነዚህ አጥበን ቁጭ ያደረግናቸው ናቸው። ከዛ የብርቱካን ልጣጭ እንደምታዩት የብርቱካን ልጣጭ ቀረፋው ማለት ነው አዘጋጅቼዋለሁ። እናስገባበታለን። እሱንም አንድ ላይ ነው። አሁን ደግሞ መልሰን ለ15 ደቂቃ አንድ ላይ እናበስለዋለን። እንደዚህ ከቆራረጥነው በኋላ አንድ ላይ እናበስለዋለን። ለ15 ደቂቃ አንድ ላይ እናበስለዋለን።
ለሽታውም በጣም ጥሩ ነው። ይሄ ብርቱካኑ በጣም ቆንጆ ማዛ አለው። እንደምታዩት ይኸው ትጃለሁ። ለ15 ደቂቃ እናቆየዋለን። ይኸው በዚህ መልኩ ከበሰለ በኋላ እንደዚህ ቀዝቀዝ ካለ በኋላ አምጥቼዋለሁ። አሁን ወደዚህ ወደ አዘጋጀነው እቃችን እንጨምራለን። እንደዚህ አዘጋጅቻለሁ እቃዬን። አሁን ወደዚህ አጣለዋለሁ። ይሄው አጥልየው በዚህ መልኩ ጨምሬያለሁ ወደ እቃዬ። በፈለኩበት ሰዓት ከዚህ ወስዳለሁ ማለት ነው። እንደምታዩት ብርቱካኑ መልኩን ቀይሮታል። በጣም ጥሩ የሆነ ማዛም አለው። በጣም ደስ የሚል ውህድ ነው። ለፀጉር በጣም ጠቃሚ የሆነ ነው እና ስትታጠቡት ፀጉራችሁ ላይ ተጨምሩና ፀጉራችሁ ከራሰ በኋላ በደንብ ታርሱትና ለ30 ደቂቃ ታቆዩታላችሁ። ከ30 ደቂቃ በላይ እንዳይቆይ። ለምን ብዙ ከቆየ ፀጉር የመበጣጠስ ባህሪ ያለውና ብዙ መቆየት የለበትም። ከ30 ደቂቃ በላይ አታቆዩት። ፀጉራችሁን በሱ ካራሳችሁት በኋላ በፌስታል ነገር ታደርጉትና ናይሎን አድርጋችሁ ሻሽ ታስሩና ለ30 ደቂቃ ታቆዩታላችሁ። ከዛ በኋላ ደግሞ ትታጠቡታላችሁ ማለት ነው። በጣም ደስ የሚል ነው። ሁላችሁም ሞክራችሁ እዩት። በጣም ትወዱታላችሁ። እኔ እንደሰራሁት ከሰራችሁት ነው እና አጥባችሁ ሩዙን ውሃውን ብቻ አጥባችሁ የምትታጠቡበት ከሆነ ጥቅም የለውም። በዚህ መልኩ ከሰራችሁ ግን በጣም ትልቅ ለውጥ ታገኙበታላችሁ። ለፀጉር ማሳደግ ፀጉራችን እንዳይነቃቀል እንዳይበጣጠስ በጣም ይረዳናል ማለት ነውና ሁላችንም እንሞክረው። ለአዲሴ ቻናል ናችሁ፣ አዲሴ ቻናል ነው ይሄኛው። በፊት አና ኦሮሞ የሚለው ሞኔታይዝ የሆንኩበት ተዘግቶብኛል ለትንሽ ጊዜ። እሱ እስኪመለስልኝ በዚህኛው ደግሞ መጥቻለሁ። ላይክ፣ ሼር፣ ኮመንት ካላችሁ ጻፉልኝ። ሰብስክራይብ ማድረግ አትርሱ እላችኋለሁ። ኮመንት ካላችሁ የምትፈልጉት ነገር ካለ ጻፉልኝ፣ እመልሳለሁ። ከውስጥ ማለት ነው እመልሳለሁ። ጻፉልኝ። ሌላ ቪዲዮ ይዤ እስክንገናኝ መልካም ጊዜ ይሆንላችሁ።